ዶንኪ ቲዩብ ሊዘጋብኝ ነው ሲል ኮሜዲያን እሸቱ እባካችሁ አትርፉልኝ አለ። የሰሞኑ የቲክቶክ ኮላብ ህዝቡን ግራ ማጋባቱን እንደቀጠለ ነው። አዶናይ እህቱን መላይ በልልን እየተባለ ይገኛል። ቡዬ በቋጠሮ እጁን ሰጠ። በስተመጨረሻም ብዙዎች ፖርቱጋልን የጣለችው የስፔን ደጋፊ ሆነዋል። ሰላም ውድ የሀገሬ ልጆች ወደ ምልከታ ቲዩብ በደህና መጡ እያልኩኝ በዛሬው ቪዲዮአችን አስገራሚና ሰሞነኛ አነጋጋሪ ቪዲዮዎችን እንመለከታለን። ለቻናላችን አዲስ ከሆኑ እባክዎትን ሰብስክራይብ ማድረግዎትን አይርሱ። በቲክቶክ ዓለም ልክ እንደ ፖለቲካው ቋሚ ወዳጅ ቋሚ ጠላት የለም እየተባለ ይገኛል። ከዚህ በፊት በአዶናይና በዩቲናስ ኮላብ ማገናማችን አይዘነጋም። ከዛም በቅርቡ ደግሞ የዓመቱ ምርጥ ኮላብ የተባለውን የልጅ ዳውድና የበርጠሚዮስን ኮላብ አይተን ነበር። በአሁኑ ሰዓት ግን ይህ ምርጥ ኮላብ ፈርሶ በአስገራሚ ሁኔታ ተመልሷል። ልጅ ዳውድ ከአዶናይ ጋር በኮላብ ሲመለስ፣ በርጠሚዮስ ደግሞ ከጃኒ ጋር ኮላብ አድርገው ቪዲዮዎችን እየለቀቁ ህዝቡን ግራ በማጋባት ተጠምደዋል። በሌላ በኩል ደግሞ የአዶናይ እህት የሆነችው ህሊና ህዝቡን እያንጫጫቸው ትገኛለች። ብዙዎችም በቁጣ አዶናይ እባክህ እህትህን መላ በልልን እያሉ ይገኛሉ። በእርግጥ ህሊና ወጣ ያሉ ቪዲዮዎችን መልቀቅ ከጀመረች ብትሰነብትም ከዛሬ ነገ ይሻላታል ቢባልም እሷ ግን ጆሮ ዳባ ልበስ ብላ አልፈዋለች። በቅርቡም የለቀቀችው ቪዲዮዋ የህዝቡን ቁጣ በጣም የቀሰቀሰ ሲሆን እሷም ይሄው ገብቷት ነገሩ እስኪበርድ ድረስ አካውንቷን ፕራይቬት አድርጋው ከርማለች። እሷም ማግኘት ያልቻሉት ብዙዎች ለአዶናይ እህትን መላ በልልን እያሉ ቪዲዮዎችን በመስራት ላይ ናቸው። ዶንኪ ቲዩብ አደጋ ላይ ነው፣ እባካችሁን ህዝቤ እርዱኝ እያለ ይገኛል ኮሜዲያን እሸቱ እንደተናገረው ከሆነ ከዚህ በፊት ከ70 በላይ ሰራተኞች እንዳሉትና አሁን ላይ ግን ከ30 ያነሱ ሰራተኞች እንዳሉት ተናግሯል። አሁን ላይም በ8 ቀን ውስጥ ከ30 በላይ የሚሆኑ ሰራተኞችን እንደሚያባርርና በቅርቡ በጥቂት ሰራተኞች ብቻ እንደሚቀር ተናግሯል። ይህም የሆነው በብዙ ምክንያቶች ነው ሲል እያብራራ ይገኛል። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላ ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ምን ያክል ከነዳጅ አቅም ስንት ብር ነው? አሁን መንቀሳቀስ ማጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግነው እንጂ ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? የአቋሟ ሲኢኦ የሆነው አቡዬም በቅርቡ ልቡ ተሰብሮ በቋጠሮ ተስፋ ቆርጦ ቋጠሮን በይፋ ማቆሙን ገልጿል። በደልኩሽ እግር ኳስ ቆይ ምን አስጠራውብሽ? ምን አጠፋው? ምን የተለየ መጥፎ ስራ ሰራሁኝ? አራቱ ላይ ይቋጠር አልኩኝ፣ አራቱም አለፉ። ሁለቱ ላይ ይቋጠር ስል ሁለቱም ያልፋሉ። አጉል ድርጊት እኔ ላይ አጉል ድርጊት ምን በደልኩ? እርድብን ነው ያልኩት። እናቴ እርድብን በቃ ምን አይነት የሾርትና የርጉም ስብስብ ነው ግን አንተ አርጀንቲና የሚባል
የሲአር7 ደጋፊዎችም ለሜሲ ያላቸው ጥላቻ ማሊያ በየ3 ቀኑ እያስቀያየራቸው ይገኛል። ምስጋና ለሜሲውንና ሰሞኑን የጠላታችን የግብጽ ማሊያ ራሱ በኢትዮጵያውያን በሰፊው ተለብሷል። አደራ ታዲያ መንግስታችን ይህንን ጉድ እንዳይሰማ ብለናል። እኛም አርጀንቲና እንድትወድቅ የተለያዩ ሀገራት ሲደገፍ ቢቆይም ሜሲ ያለ ወይ ፍንክች ብላለች። ይህን ያስተዋሉ ብዙዎች ቋጣሪዎችም ኳስ የኢሉሚናቲ ነው፣ ፈረንጅ በተራገጠው እኛ ምን አገባን እያሉ እጃቸውን እየሰጡ ይገኛሉ። አፈር ግብጽ አቦ በወንዙ በኩል መርዝ መልቀቅ ነበር ለእናንተ። ውሃ እናጠጣለን፣ ስንት ነገር እናደርጋለን፣ ለምንም ነገር አጠቅሙ። ባዶ እየመራ እንዴት ትሸነፋለህ? ወንዝ ሲሆን ብቻ መገደም የምታውቁበት ገድቦ ዝም ማለት ነው። ጠጣችሁም አልጠጣችሁም ለውጥ የላችሁም። ፖርቹጋልን ደገፍን፣ ስዊዘርላንድን ደገፍን፣ ግብጽን ደገፍን፣ ፈረንሳይን ደገፍን፣ እንግሊዝን ደገፍን፣ ብራዚልን አልሆነም። ልላችሁ ነው። እኔ ከዚህ በላይ ከህሊናዬ ጋር መጣበት አልችልም። ወደ ጎል አላስጠጋ ሲሉ ጭራሽ አቀብሎ ማግባት ጀመር። ይሄ ሰይጣን ነው። ዳሩን ሐሳብ ሆኖብኝ ያደርኩት አሰብኩት። ይችላል በቃ እኔ ምንም ትርፍ ላላገኝ ነገር በማንም ዲቃላ ፈረኝ ለምን በቃ የራሱ ጉዳይ። ውድ የቻናሌ ተከታታዮች በቀጣይ አነጋጋሪና አስገራሚ ቪዲዮዎችን ይዤላችሁ እስከመለስ ድረስ መልካም ቆይታ እያልኩኝ ይህ ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ እላለሁ። ለቻናሉ አዲስ ከሆናችሁ እባካችሁን ሰብስክራይብ እያደረጋችሁ አበረታቱኝ። ፒስ አውት።